እንዴት ነው ኡጋንዳ ተቀምጠህ በኢትዮጵያ ንግድ ባንክ ገንዘብ አስገቡልኝ የምትለው? እስቲ እግዚአብሔር ያሳያል። ተመልከቱ። እንዴት ነው የምትለው? ዱባይ ሄድክ፣ በር ዘጉብህ። ዱባዮች ነቁ፣ በር ዘጉብህ። ወደ ግብጽ ወደ ምናምን በር ዘጉብህ። ኡጋንዳ ሄድክ። አሁን ደግሞ በዛ ተነስተን አንዱ ዓለም ዳግማዊ የጻፈልን ደብዳቤ እጄ ላይ አለ። ፓስተር ቢኒያም ለእመቤታችን የእርገት በዓል ዳላስ ይምጣ ብሎ ማለት ነው። እግዚአብሔር ነው የዘጋው። አንዱ ዓለም ዳግማዊ አሁን ከሄኖክ ኃይሌ ጋር ነው የሚሰራው። እየተንጦለጦለ ነው። እግዚአብሔር ይቀጠዋል። ጠብቅ። እሱን ከነገር ጻፈው፣ ዝም ብለህ ጻፈው። አንዱ ዓለም ሰው ባለበት የሆነ የታወቀ ነገር ያለበት ቦታ የኔ መምህሬ እኮ ነው። አሁን እንደዛ ወርጄበት እኔ ዳላስ እንትኑን አቋርጦ የመጣና የወሰደ ልጄ ጠይቃለች። የዳላስ ሚካኤል ሰዎች መመስከር ይችላል። ለአንተ ለፓስተሩ እኮ ደብዳቤ ጻፈን። ለኢትዮጵያ ቤተክርስቲያን አብረው ላደጉት ልጆች አልጻፈም። ለመምህራኑ አልጻፈም። አንዱ ዓለም ያስወጣቸው ሰዎች በሙሉ ማናቸው? ዘርፌ ሊሸቅልባት ነበር፣ ነቃችበት። ምርትነሽ ሊሸቅልባት ነበር፣ ነቃችበት። ቶፕ የሆኑና ወጣ ያሉትን ሰዎች ሊነግድባቸው ነበር። አሁንም ሄኖክ ኃይሌን አንዱ ዓለም ዳግማዊ ዶክተር የተጠጋው ለቢዝነሱ ሲል ነው። አፍቅሮተ ንዋዩ በአፍንጫው አፍሮ ስለሚደፋው ነው። እኔ ጓደኛዬ እኔ መምህሬን ጠባ ያጣሁትና ነው። እየሰማኝ ነው። አንዱ ዓለምን ተናገረው በግል አንዱ ዓለምን ስናገረው እኔ መምህሬን ያስተማረኝ እንዲህ እንደሆነ ነው ያስተማረኝ። እውነትን እንድጋፈጥ ነው ያስተማረኝ። እውነት ፊት እሱ ደግሞ ሐሰት ሆኖ ሲቀርብ ያው ጋፈጠዋል አልሽ እኮ ምን እንዳያረግ አያስተዳድረኝ፣ አያበላኝ፣ አያጠጣኝ። ቤተክርስቲያን ያከበረችውን ቤተክርስቲያን በአናቷ የደፋ ሰው ነው። አንዱ ዓለም የሰበሰባቸው ወጣቶች የሉም። አንዱ ዓለም በዳላስ ወጣቶቹን ሰብስቦ በተናቸው። ዛሬ በዳላስ ሚካኤል ያሉ ወጣቶች አጫሾች ናቸው። ከቤተክርስቲያን ርቀዋል፣ ጠፍተዋል። ዳላሶች ወጥተው ይናገሩ። በተናቸው። በሲስተም በዘዴ ነው እየሰራ። ዛሬ ሄኖክ ሲመጣ ሄኖክን ተጠግቶ በሄኖክ ፕሮጀክት ሊያበልጥ ነው። እንሰብረዋለን። እስከቻልነው ድረስ እኔ እስከቻልኩት ድረስ እሄዳለሁ። ካልተቻለ ምናምን አገባኝ። እዚህ ጋር መሬት ስሚ፣ ሰማይ አድምጪ፣ ቤተክርስቲያን መስክሪ ብዬ ነው የሚሄድ። አምጣው ይህንን ባንኩን ማስታወቂያ ወንድም ማለት ነው። አሁን መጨረሻ ላይ ላኩልህ። አምጣ ያንበው ሰው እኔ ዘመድኩን እንደዚህ ተብዬ ምናምን ይለኛል። ልኬልሃለሁ ወንድም ማለት ከኢትዮጵያ በላይ የላኩልህን አምጣው ወንድም። ተመልከቱ። ይሄ አሁን ቴዎድሮስን እኔን ምናምን አድርጎ የለጠፈው ነው። ይሄ ቢኒያም ማለት ነው። የማይወዳትን አረንጓዴ ቢጫ ቀይ እዚህ ለሽቀላ ያመጣታል። ከዛ በኋላ ምን ይላል? ዘመድኩን ስለ ሲያት ሊዋሻው ሲጋለጥ ቤተክርስቲያን ከሰንደቅ ዓላማ ትበልጣለች። በሊቀ መዘምር ቴዎድሮስ ላይ ለዘመዴ መልስ ክፍል 4። ይህን ቻናል ለመደገፍ ለማሳደግ በዜል አሜሪካ ይሰበሰብለታል። +1 ሰብሳቢው ማን እንደሆነ አላውቅም። ይሄን ስልክ ታመጡልኛላችሁ። ማን ነው ይሄ ስልክ? አሜሪካ ለቢኒያም ሽታይ በዚህ ስልክ የሚሰበስበው ማን ነው? ማወቅ እፈልጋለሁ። ከዛ ፔፓል ደግሞ ይሄው ቤታን ምናምን ጂሜል ይላል። ይሄንንም ማወቅ እፈልጋለሁ። በኢትዮጵያ ንግድ ባንክ ደግሞ 1015 66 77 942 ሚካኤል ፋንታዬ ብላችሁ ይሄን አገልግሎት ለምትደግፉ ላኩልኝ ይላል ቢኒያም። እገልጣለሁ አልኩ። እገልጣለሁ። አጭበርባሪውላ ለአንተ በኢትዮጵያ ንግድ ባንክ እየተላከለ አንተ እዛ ሆነ አብይን እየተቃወምክ ነው፣ አዳነችን እየተቃወምክ ነው ምናምን ከዛ ሊገባልህ። ይሄ እኔ የሰራሁት አይደለም፣ ገብታችሁ የምታዩት ተመልከቱት። እንዳ ዝም ብሎ አይደለም። ሌላ አይኑን ሊጨፍን ይችላል፣ ሊሞኝ ይችላል፣ መብቱ ነው። አታለው እንደፈለክ አድርጋ አታለው። እኔ በስራችሁ ጣልቃ አልገባም፣ ግን እንደሃል ፊቴ ስትቆም እጨፈልቃለሁ። የቤተክርስቲያን አምላክ አይለምንም። እኔ 52 ዓመት ሞልቶኛል። ከዚህ በኋላ ስንት ዓመት እንደምኖር አላውቀውም። እስካሁን በመጣሁበት መጠን እሄዳለሁ። ፍጻሜን እንዲያሳምርልኝ እጸልያለሁ። እቀጠቅጠዋለሁ ነው። በቃል አይደለም፣ በአንደበት አይደለም። አለቀ። በእኔም ማትፈርሱ ከሆነ እናንተ በእሳት ውስጥ ወጣችሁ
አልፋችሁ የወርቅ የሆናችሁ ናችሁ። ወርቅ የሆናችሁ ናችሁ። ይጨበጨብላችሁ። በእኔ የምትፈርስ ከሆነ ግን መጀመሪያም በመሰረትህ ጠማማ ነው ማለት ነው። ጠማማውን ደግሞ እየጠፈጠፍ ነው የምናቃል ነው። ሌላው ልጅ ቆጠቆጥ ይችላል። ዘመድ አትንከው፣ አሁን የመጣውና ገደል አይገባም። መስሎ ነው የሚኖረው፣ ሆኖ ነው የሚኖረው፣ ስርዓት አክብሮ ነው የሚኖረው። አለቀ። ይሄ ፓስተር መድረክ አይደለም። ይሄ የጠንቋይ መድረክ አይደለም። ይሄ አስማተኛ መድረክ አይደለም። ይሄ አጭበርባሪነት መድረክ አይደለም። ድል ደግሞ ጥያቄ ያቀርበዋል። 6 ዓመት ቤተክርስቲያን አልሄደም ዘመድኩን፣ አጥቤ የለውም፣ የንስሐ አባት የለውም። ለአንተ ነው እንደምነግረው እኔ። አንተ ነህ ሾውን የምታሳየው። እዚህ ነው የምሄደው፣ እዚህ ነው የምካፈለው፣ እንዲህ ነው የማደርገው ነው እንደምለው መንገር አለብኝ እኔ ለአንተ። ከዛ ዛሬ እሑድ ነው ይኸው አስቀድሼ መጣሁ፣ ዛሬ እንደዚህ ብዬ መጣሁ ልልህ ነው እንዴ? እኔ ልነግርህ ነው እንዴ? አላየነውም። ለአንተ የሚያቃጥሩ ሰዎች አሉ እና እነሱ ያሉበት ነው እንዴ የሚሄደው? ይሄ አለማወቅ እየተሰራ ያለው ነገር እንዳልገባ የሚያስታውቅ ቤተክርስቲያን መጀመሪያ ወደ ምሕረቱ ላይ ወጣ ያለሁበት ቦታ ወደ ምሕረት ላይ የሚያስወጣኝ ስለሆነ አልወጣም ብያለሁ። አሜሪካ ሄጃለሁ። አሜሪካ ሄጃ አንዱ ዓለም ይዞኝ ወጣል። እኔ እንደማንኛውም ሰው አስቀድሻለሁ። ፊትም ቆሜ እንኳን ማስቀደስ አልፈልግም። ፊት ቆሜ ማስቀደስ አልፈልግም። ያለሁበትን አውቃለሁ። ከማን ጋር ጉሮሮ ለጉሮሮ እየተናነቁ እንደሆነ አውቃለሁ። እኔ እንደዛ እንደ ፈሪሳዊው እንደ ደረቴን ነፍቼ እንትን ምራል እንደ ቀራጩ ደረቴን እየደፋው አሁን እኔ እዚህ መውጣት የሚገባኝ አይደለም ብዬ የማለቅስ ሰው ነኝ። አውቀዋለሁ ከማን ጋር ጉሮሮ ለጉሮሮ እንደምተናነቅ። ግን አንዱ ዓለም ዳግማዊ ኢትዮጵያ ይሄዳል፣ ይመላለሳል። ከስርዓቱ ጋር ምንም ችግር የለበትም። እኔ እንደውም ከኔ ጋር የሚታይ ሰው ስርዓቱ ችግር እንዳይፈጥርበት ነው ፈልገው። ቪዲዮውን ማየት ትችላላችሁ። አሁንም አለ ልጄ ባለችበት ደስ ያለኝ ነገር የዳላስ ህዝብ ለልጄ ያሳየውን ፍቅር፣ ለእኔ ያሳየውን ፍቅር፣ የካሊፎርኒያ ህዝብ፣ የሜሪላንድ ህዝብ፣ የቨርጂኒያ ህዝብ ለልጄ ያሳየውን ፍቅር ደስ ብሎኛል። አባቴ እንዲህ ነው ወይ እንድትል ስላደረገ ማለት አባቴ እንዲህ ነው ወይ እንድትል ልጄን ስላደረገ ተፈርታ ነበር። ከሚወራው ምን ከሚለው ተቃውሞ ይነሳበት ይሆን ወይ ምናምን ብላ ፈርታ ነበር። ለዛ ብዬ እኔ እዚህ ድረስ ማስክ አድርጌ እዚህ ጋር መነጽር አድርጌ እዚህ ጋር ሹራብ ኮፍያ አድርጌ ተከናንቤ ነበር። ገና ማምለጥ አልቻልኩም። እኔ ማምለጥ አልቻልኩም። ለዚህ ማምለጥ አልቻልኩም። ገና ከዚህ ተነስተን ፍራንክፈርት ስንሄድ ዘመዴ አይ እዚህ ያው እንግዲህ ጀርመን ስለሆነ ነው ምንም ማድረግ አልችልም ነው ያልኳት። ኦኬ አለች። ከዛ ወደ በርሊን ሄድን። ከዛ ከበርሊን ደግሞ ተነስተን ሙኒክ ነው ሙኒክ ሄድን። እዛ ደግሞ ስንሄድ ዘመዴ ይሄ ጀርመን ስለሆነ ነው ምንም ማድረግ አልችልም አልኳት። ከዛ አውሮፕላን ላይ ወጣ። አውሮፕላን ላይ ስንወጣ ከስዊዘርላንድ የሚመጡ ሰዎች መጡ። አንድ እናትና ልጅ ማለት ነው። ይሄን እየሰሙ ሊሆን ይችላል። እንዴት ይልቀቁኝ? እናትም ካሊፎርኒያ ነው የምትሄዱት? አዎ። ልጅ ናት? አዎ። እኔን ትተው እሷን አባታችሁ አሁን እየሞቃት መጣች። ልጅ ናታ። ወጣ። ደስ አለ። እሷ የምትጠብቀው የሚረግመኝን ሰው። ሄድን። ካሊፎርኒያ ደረስ። ተሸፋፍኜ ነው የወጣሁት። ትንሽ ተሸፋፍኜ እንደዚህ ብዬ ማለት ገና ጋሪ ያዙት ሽማግሌዎች ናቸው። ይህማ ዘመዴ ነው ብለው ክንብንቤ ነው ልቀው ሰላም ያለ። ዳላስም ሲሄድ እንዳትጭን ዳላስ መጣል አልመጣሁም። ዳላስ ሄደ አልሄድኩም። እና በቃ የሚያቀኝ ሰው የለም። የምንሄድበት ቦታ ሄደን እንመጣለን። እሺ ተሸፋፍኜ መነጽሬን አድርጌ ዘመዴ ሰራፍኝ። እንዴት ልለፍ? እኔን አይደለም ደስ ያለኝ እየመጡ የዳላስ የካሊፎርኒያ ሰዎች ልጄን እየመጡ እምባዬን መቆጣጠር እስካልችል ድረስ እምባዬን መቆጣጠር እስከማልችልበት ጊዜ ድረስ እድለኛ ነሽ፣ የእናንተ ነው፣ የእናንተ ጸሎት፣ የእናንተ እርዳታ ነው አባታችሁ ለእኛ እንዲሆነው። ይህን ማግኘት ቀላል መሰለ እንዴ? ሄጅም ደግሞ ዛሬ መድረክ ላይ ልወጣ አልፈለኩም። ራሱ አቋርጦ መጣ አንዱ ዓለም። ከዛ ስለ ህዝቡ ምንድን ነው ያለው? አሁን የገባበት የራሱ ጉዳይ ነው አለ። አሁን የሚሰራው የራሱ ጉዳይ ነው። እኔ ያስተማርኩት ልጄ ነው። እዚህ መጥቶ አውደ ምሕረቱ ላይ ሳይቆም ቃል ሳያካፍል አይሄድም ብሎ ከቅዳሴ በኋላ ካህናቱ ባሉበት ምኖቹ ባሉበት መድረክ ላይ እምቢ እያልኩ ማለት
መድረኩ እኮ ያስለቅሰኛል። እኔ ያገለገልኩበት በዘመዴ የተመለሳችሁ ጴንጤዎች አላችሁ፣ በዘመዴ የተመለሳችሁ ጆባዎች አላችሁ፣ ካቶሊኮች አላችሁ። እኔ እኮ ጴንጤ ለመመለስ አይደለም አውደ ምሕረት ላይ የምወጣው አይደለም እኮ አይደለም። እሱ የቲክቶከሮች ስራ ነው። አይደለም አይደለም አይደለም። አልተዋወቅንም። እኔ መድረኩ አውደ ምሕረቶቹ ላይ ወጥቼ ከማልቀስ ውጭ ምንም የለኝም እና ስለጋበዛችሁኝ አመሰግናለሁ። መድረኩ ይናፍቀኛል። ጸልዩልኝ። የያዝኩትን ጩኸት ልጨርስና እመጣለሁ። እድሜ በዚሁ እንደ ጮኩ እንዳያልቅ ደግሞ ወደ አውደ ምሕረቴ ላይ ቆሜ መምህራኖች ያስተማሩኝን ከቅዱሳት መጽሐፍት ያገኘሁትን እንደተለመደው ባለው ዩቲዩብ ላይ ስላላወጣሁት እኮ ነው፣ ስላልሸቀልኩ እኮ ነው። ስብከት እኮ ሽቀላ ነው፣ ገንዘብ የሚገኝበት ነው። እኔ ያን አልተማርኩም። አውጥታ ዩቲዩብ ብዬ ነው እኔ የምትቀርጸውን አቁም ብዬ ነው እኔ ልሸቅላል የምመጣው። እኔ ከመምህራኖችም ያገኘሁትን ከቅዱሳት መጽሐፍት ያገኘሁትን በሄድኩበት ቦታ አስተላልፌያለሁ። በተጋበዝኩበት ቦታ ቅዱስ ፓትርያርኩ ባሉበት አስተምሬያለሁ፣ ቃል መስክሬያለሁ፣ አካፍያለሁ። ግን አልሸቀጥኩበትም። ሮም ላይ የሰበከው ስብከት በቃ ዘመድኩን ይምጣልን ብለው ዳላሶች እንዲጠሩኝ አላረኩም። ዳላስ የሰበከው ስብከት በቃ እንትን ላይ ይምጣልን አልተባለም። እኔን የሰሙኝ ናቸው የጠሩኝ። የሰሙኝ ዩቲዩብ ላይ ያዩኝ አይደለም የጠሩኝ፣ ካሴት ላይ ያዩኝ አይደለም የጠሩኝ። እኔን የሚጠሩኝ በጆሮአቸው የሰሙኝ፣ በልቦናቸው የሰሙኝ የሚጠሩኝ። ሸቃ አይደለሁም እኔ። ለሽቀላውማ የራሴ ያለኝ ካሴት ደርሳለሁ፣ ግጥም ደርሳለሁ፣ ዜማ ደርሳለሁ። ጌልጌላ የሚባል ዝነኛ የሆሊውድ ስቱዲዮ የመሰለ የሆሊውድ ፕሮዳክሽን የሚሰራ የመሰለ ስቱዲዮ እንትን ነበረኝ እኮ መዝሙር ቤት ነበረኝ እኮ። ጌልጌላን አታውቁትም? ጌልጌላ ሲባል የመጀመሪያው ቪሲዲ ቀርጾ የጀመርኩት እኮ ፍሬ ተዋህዶ እኮ የኔ ነው። ምንም ያልሰሩ ሰዎች ወይ ምንም ያላደረጉ ሰዎች ራሳቸውን ሽጠው ላይ እንዴት እንደደረሱ አውቃለሁ። አልቃወማቸውም። ያ የነሱ መንገድ ነው። የኔ መንገድ ደግሞ ሌላ አለቅ። አሁን ሚኪ ከሰሰኝ እኔን በቀደም መጽሐፉን ሽጦ ለቤተ ክርስቲያን እሰጣለሁ ብሎ። እግዚአብሔር ይፍረድ በእውነት እኔ ክፉ እንዲያገኝ አልፈልግም። እኔ ሁሌ የምናገረውን ትሰማላችሁ። ሰሌን ነው የምሸጠው። መጽሐፍ አለችኝ 25 ፍሬ 5 ዩሮ የምትሸጥ እኮ ናት። 5 ዩሮ እቺ የኔ ናት። ለልጆቼ ጫማ ይዤ እሄዳለሁ። ከቤተክርስቲያኑ ምንም አልፈልግም። 5 ሳንቲም በእኔ ስም የወጣ የሆቴል የለ። አንድ ሰው ሆቴል ለኔ አላወጣም። ውጡና ተናገሩ ከፈለጋችሁ። ስዊዘርላንዶች፣ ፈረንሳዮች፣ ጣሊያኖች፣ ሆላንዶች የትም ቦታ የነበራችሁ ለእኔ ሆቴል ያወጣ ሰው የምዕመናንን ቤት ተጠግቼ የበሉትን በልቼ ነው ሳገለግል የከረምኩት እና ከነጋዴዎች ጋር እኩል መሆን የለብንም። ተው እየተናገርኩት ስርዓት ትይዛለህ። ወደ ነው ስርዓት የምትይዘው። አስይዛለሁ። ቲፎዞ ምናምን አንድ ሰው አይደግፈኝ። እኔ ደገፍከኝ አልደገፍከኝ ምን ልትጨምርልኝ ምን ልትቀንስልኝ ምን አባ ልታመጣ? እያንዳንድ ማንም ምንም አያመጣልኝ። ራሴን ወክዬ ነው የምጋፈጠው። እስቲ በቲፎዞ የምታመጡት ነው። በበታትናለሁ አልኩ፣ አሸንፋለሁ አልኩ። ጸረ ኢትዮጵያ፣ ጸረ ኦርቶዶክስ ተዋህዶ የበግ ለምድ የለበስክ አስመሳይ በሙሉ እኔ ጳጳሱን፣ ፓትርያርኩን፣ ቄሱን፣ ዲያቆኑን፣ ሰንበት ተማሪውን፣ ሰባኪውን ለደንታ ነው። አባቴ የሚያሰኙኝ እግራቸው ላይ ወድቄ እበት የሆነውን ደግሞ ከግድግዳ አላጥፌ አልፋለሁ። አለቀ። ይህ ማስመሰል እንደው እንጂ አይነካም። ትንከው ይደነብራል። ደምስ ይደነብር አይቀርም። ስርዓት ይዞ ይመጣል። እንደ ቤቱ ነው የምትሆነው። እዚህ ቤት ስትመጣ ክፍት ቤት አይደለም ይሄ፣ ፍሬም ያለው ፍሬሙን ጠብቀ ነው የምታልፈው። እዛ መናፍቅ ቤት የለመድከውን እንደመጣ ተጥደህ ሰባኪ ነኝ፣ መድረክ መሪ ነኝ፣ ምናምን አስተባባሪ ነኝ ምናምን የምትል ሻቃል። እዛ መናፍቅ ቤት ያጣኸውን እዚህ አታገኘው። አባቶቻችን ተረበው እንዴት እንደሚራቡተው ሊቃውንቱ ማለት ነው። አንተ መደዴ መናገር ስለቻልክ፣ አንተ መንገደኛ ሁላ መናገር ስለቻልክ ቲክቶክ መንገድ ስለሆነ መጣ
አውደ ምሕረት ላይ አትቀመጥ። ሊቃውንቱን አባረን መጀመሪያ እነበጋሻውን አመጣን። እነበጋሻው ባናታችን ሊገለብጡ ሲሉ እነሱን አባረን። አሁን ደግሞ ቲክቶከሮቹን አመጣን። እነ ያሬድ ያያ እነማ ታወቁበት። አለቀ። የመናፍቅ እንትን መፈጫ አረጉት ማለት ያያ ነግሬያቸዋለሁ ባለፈው። እንኳን ደህና ገባ እንኳን ደህና ገባ። ካናዳ ገብተሃል። ቴዶ ዘሩፋኤል ተቀብሎ አይቻለሁ። ተናግሬያለሁ። ቪዛ እንደተመታልህ ተናግሬያለሁ። ግን ደግሞ ዋጋ ትከፍላለህ። የቤተ ክርስቲያን አምላክ ዋጋ ያስከፍላል። አሁን አንተ እዛ ሄጄ ጎንደሮችንም ይይዛለሁ ብለህ የምትናፍቀኝ ጎንደር ናት ምናምን ብለህ ዛሬ መልእክት ልከህ እነ ጉርሻ ፔጅ እነማ ፔጅ ለአንተ ስራ ሰርተውልሃል መስሏል። ዋጋ ትከፍላለህ። የቤተ ክርስቲያን አምላክ የቅዱሳን አምላክ ዋጋ ይከፍላል። ጠብቅ። የኔን ሀሳብ ነው። ለምን እንደመጣችሁ ማን እንደሸኛችሁ እናውቀዋለን። የኢትዮጵያ ደህንነት ክፍል የሚሰራውን እናውቃለን። የት ማንን እንደያዘ እስቲ ወንድነት ጣልቃ ግባ። አሁን ውጣና እንደዚህ ያብል አሳይሃለሁ። ካንተ ጋር ነው የምታል። ካናዳ ያላችሁ ራሳችሁን ጠብቁ። በተለይ ጎንደሮች ጎንደር ስትባሉ ከወሎም መጥቶ ከምንም መጥቶ ያደነዝዛል። እሱን ጠብቀህ ትሄዳለህ። እንግዲህ መረጫጨት ስለተጀመረ ነው ይሄን ያልኩት። አንድ ነገር ቶሎ ጨርሰዋለሁ ብዬ እንትን እላለሁ አላውቅም። እና ቢኒያም ሽታዬ የሚቀጥሉትን ሳምንት እስከ እሑድ ድረስ የቤት ስራ ሰጥቻለሁ። ዛሬም ነገም እስከ ቅዳሜ ድረስ ተሰብስባችሁ ደረት እየመታችሁ አልቅሱ። ከዛ ደግሞ እነትትና እነ ሌሎቻችሁ ደግሞ ቀርታችሁ ትሰጡኛላችሁ። ከዛ በኋላ እሑድ ደግሞ መግቢያዬ እያመጣው አስነጥሳለሁ ማለት ነው። ታስነጥሳለህ። ይኸው ማንንም አልደራደርም። በሰንደቅ ዓላማ አልደራደርም። አንተ ቀለት አቀላለህ እንዴ? አሌፋቱ ፊደላቱ እኮ ኃይል ፓወር ጉልበት ያላቸው ናቸው። ፊደሉ ምናምን ይላል እንዴ? ኮተት አታገኝም አንተ። እኔ እኮ 7 ዓመት ወጥቼ ወርጄ ቅዱሳት መካናት በኢትዮጵያ የሚለውን የ54 ገዳማት ታሪክ እኮ የጻፍኩ ነኝ። አንተ ዝም ብዬ መስል እንትን ያልኩ መስል 3 መጽሐፍ ያለኝ እኮ ነኝ። አንተ እዚህ እብድብድ ስለተጫወትኩ እኔ አረርጌው መራታ ምናምን ስላልኩ ይመስላል እንዴ? እኔ እንጀራ ባረገውና ብሸጥበት የት ደርሳለሁ? እሱ ብቻ አይደለም አቃጣሪ ብሆን ይሄ ስርዓት ትክክል አይደለም ባልለውና በመንገዴ ብሄድ ሌሎቹ በሄዱበት ብሄድ እኔ የሐረርጌ ቆቱ እኮ ነኝ። አንተ የሆነ ቦታ ማጣ ይመስላል እንዴ? የሆነ ቦታ ለዳንኤል ክብረት ያገኘውን ቦታ ባጣኔ አንድ ተራ ተብታባ መናገር የማይችል ካድሬ ያገኘውን ቦታ ማጣ ይመስላል። እሱም ይቅር ዛሬ የአያታቸውን ስም የቅድመ አያታቸውን ስም በኦሮሞ ያደረጉ ሰዎች የከበሩባት ኢትዮጵያ ናት። ነገ አፈር ከደሜ ይባላሉ። ልነግድ ብል እኔ ቀረጥ ሳልቀረጥ ግብር ሳልገብር ከጴንጤዎቹ አሁን ከተሰራላቸው በላይ ማድረግ ያቅቶኝ ነበር እንዴ? ከህዝብ ጋር ከሀገሬ ጋር ከሃይማኖቴ ጋር ከቤተክርስቲያኔ ጋር እኮ ልቁም ብዬ ጠፍቶ ይመስል አሸባሪ የተባልኩት ጠፍቶ ይመስል የቀሪ እድሜያችን ምን ይሆናል ብለን እና ጨዋታው በጣም ጥሩ ነው። ጥሞኛል፣ ደስ ብሎኛል። በቢኒያም ምክንያት ብዙ ሰው እያገኘው ስለሆነ ማለት ነው። አስተነፍሳል። የኔታ እሸቱ ያላችሁኝ እናንተ በቀጣይ ደግሞ የቤት ስራ ሰጣችኋለሁ። ይቅርታ አንድ ፎቶ ልክላለሁ ወንድማችን። ይህን ፎቶ ትለጥፍልኝና ከዛ መጣበታለሁ። አልቅሱ። እቺን ፎቶ ይዛችሁ ደግሞ ታለቅሳላችሁ።
እሺ ወንድም አለሜ ልኬልሃለሁ፣ ያዝልኝ። አልቅስ አልቅስ፣ እንግዲህ በደንብ ታለቅሳላችሁ። እመጣለሁ። አዘጋጅልኝ። አልቅሱ። አሁን በደንብ ታለቅሳላችሁ። እመጣበታል። በሰፊው ነው የምመጣበት እና መልእክት አድርሱልኝ። እመጣልሃለሁ። አንተ የዳንኤል ክብረት የገዳማት ኤጀንት እመጣልሃለሁ ብላችሁ ትነግሩታላችሁ። ለምን እንደመነኮስክ፣ ፍየል ከመድረሷ ለምን እንደሆንክ፣ በገዳማት ውስጥ እጅህን የከተትከውን እጅህን እንቆርጠዋለን ብላችሁ ትነግሩ እንቆርጠዋለን ብላችሁ ትነግሩታላችሁ። እንደገፋችሁኝ አይቀርም ጳጳስ ሆኜ እመጣለሁ ያልክበት ለምን ላሊበላን ለማስተዳደር እንደቋመጥ ከኋላ ያሉት አቡነ አብርሃምና አቡነ ኤርሚያስ አያድንህም በሉት። እመጣለታለሁ። ነገሩት። አልቅሱ። ደግሞ በደንብ አድርጋችሁ አልቅሱ። መልእክቱን አድርሱልኝ። ወንድማችን ለጥፍልኝ ከደረሰ ቶሎ በል። አባ ቴዎድሮስ ታውቁታላችሁ እንግዲህ ዲያቆን ቴዎድሮስን። ዛሬ ደግሞ ቴዎድሮስ ላይ ዞረበት ምናምን ልትሉ ትችላላችሁ፣ መብታችሁ ነው። ከዛ እናንተ ግን ለሱ ታደርሱልኛላችሁ። ቤተ ክህነት ካለው ሴልህ ጋር ጭምር እኩል ነው የምመጣብህ በሉት። ነገርኳችሁ። ቤተ ክህነት ካለው ችግር እንትን ሰራዊትህ ጋር እኩል ነው የምመጣልህ ብላችሁ የቀድሞውን ዲያቆን ቴዎድሮስ የአሁኑን ዶክተር አባ ክፍለ ምናምን ነው ምናምን የተባለውን ወንድማችንን እመጣልሃለሁ በሉት። አይቺን ያልኩት ሌላ ነገር አልተናገርኩም። መናፍቅ ነው አላልኩም፣ ምናምን ነው አላልኩም። ግን ለኢትዮጵያ ቤተክርስቲያንን ገዳማውያንን ነግራቸዋለሁ። ይህንን ሰው ወደ እናንተ ገዳም ሲመጣ ወደ ምስጢር አታቅርቡት፣ ወደ ቅዱሳት መጻሕፍቶቹ አታቅርቡት። ነገርኳችሁ። የኦሮሚያ ቤተ ክህነት ላይ የሰራውን አባ ማናቸው በመነኮሱ ጊዜ መጀመሪያ ገፍታችሁ፣ ከዛ በኋላ ደግሞ እንደው የሚደርሱበት ቅስና ነበረ ለምን ቸኮሉ ብለህ እንዴት ተብለህ ፌስቡክን እንዴት እንዳጠፋኸው ታውቃለህ። ምን ስትሰሩ እንደነበረ ታውቃለህ። ሌሎቹንም ከአውሮፓ ከአሜሪካ ሄደው ገዳም የተቀመጡትን ኢንጂነሮች፣ ዶክተሮች እናውቃቸዋለን። ይህንን የሄኖክ ኃይሌንና ለሄኖክ ኃይሌ ሚሽን የተሰጣቸውን ካላፈረስን ሞተናል። እኔ ብቻዬን በቀዋል። ቤተ ክህነት ከተሰበሰበው ሊቃውንት ጉባኤ ጭምር ከነ ማተሚያ ቤቶቹ ጭምር አመጣብሃለሁ። አሁን ይህን ስናገር መምህራችንን ተናገርብን። እሺ ማን ሊቀረን ነው? ማን ሊተርፈን ነው? ምናምን አልቅስ። አቡነ ኤርሚያስ ጽፈውልኛል። ስለዚህ ይሄ ከኔ እኔ እገሌ ይባላለሁ፣ ዶክተር ነኝ፣ አውረ ቅዱሳን እንደዚህ ነበርኩኝ፣ ከዛ ምናምን። ይሄኛው ሰውዬ አብሮኝ የመጣው ሰው እዚህ ገዳም ይቀመጥ፣ ዞር በል አንተ። አስቀምጠህ ተክለህ የምትሄደው ገዳም የለም። ጭራሽ እኔ ጋር አሁን በኮሚቴ ስም መጣ። የዋልድባ አብረንታልት ሰብሳቢ ሆነ መጣ። ሰብሳቢ ዋልድባ አብረንታልት ኃላፊነቴን ተወጥቻለሁ። ዋልድባ አብረንታልት ይኸው ህዝቡን ለምኛ ያደረኩትን እዚህ እናገራለሁ። እነሱ ባይጠቅሱትም እኔ እናገረዋለሁ፣ እልክልሃለሁ። ዛሬም እዛ ሳንገባ በቃ እንትን ማለታችን ነው። ምን አይነት ነገር ነው? እግዚአብሔር ምንም በቅድ መራ አይደለሁም። እግዚአብሔር በቃ እነዚህ ለካፊዎች እያሉ በሄድ በኩል በቅድ መመራትስ ይመጣል ብላችሁ ቤት ይመጣል ብላችሁ በእውነት እሺ እመጣለሁ። ይኸው
ዋልድባዎች በተራቡ ጊዜ ይኸው ከነት አርጋ ቁጥሩ ነው የምነግርህ። ይኸው በብራችሁ እህሉ ምኑ እንዳለ ሆኖ ማለት ነው። ይኸው ደብዳቤውም ይኸው ዛሬ እናንተ መጣችሁ እንትን የምትሉኝ አይደለም። ስለዚህ ይኸው ይህም ብቻ አይደለም፣ መከባበር ስላለብን ነው፣ መነጋገር ስላለብን ታዘጋጅልኛለህ። ይኸው ይኸው አምጣልኛውን ቶሎ በል። የተላከልኝን ደብዳቤ መጀመሪያ ከደብዳቤው ጀምር እና ደብዳቤውን ጀምር። ይህንን ሳብ አድርግላቸው። ይሄ ከዋልድባ አብረንታንት የተላከልኝ ለክቡር ልጃችን አክሊለ ገብርኤል ዘመዴ በቀለ በመጀመሪያ በልዑል እግዚአብሔር ፍጹም ሰላም የከበረ ሰላምታችን እያቀረብን የመድኃኒዓለም ቸር ድንግል ማርያም አማላጅነት የምናምን አይለየን ያን ሰላምታችንን ከገዳሟ ሊሆን እናቀርባለን። የዋልድባ አብረንታንት ገዳም እንዲህ ሊሆነው ሂድ ወደ ላይ እዛ ከፍ አለው ምናምን ብሎ በሁለተኛው ገጽ ላይ ደግሞ ውድ ልጃችን አክሊለ ገብርኤል አሁን ባለንበት በ2013 እንደ ሀገር በተከሰተ ጦርነት ምክንያት ለገዳሙ ጥፋትና ውድመት የተዳረገ ሲሆን ከአራቱ ማዕዘን እንደዚህ ሆኖ ምናምን ይላል። ሁለተኛው ላይ መጣበታለን፣ ሳምንት ለብቻውን መጣበታለን። ሁለተኛው ላይ ግን ያደረኩትን 1 2 3 4 5 ብለው ዘርዝረው የላኩልኝ ሰነድ እና አሁን ደግሞ ሊስቱን አምጣልኝ። እንግዲህ እዛ ተጠምቀመ ድንጋይ ትግራይ አለ በየገዳማት ውስጥ ገና ከመመንኮሱ ገብቷል። የዚህም የገዳም አብረንታን መሪ ነው። አምጣልኝ፣ ወደ ላይ ከፍ አድርግልኝ። ተራ ቁጥር 1 ምናምን ላይ ሂድ ወደ ላይ አምጣልኝ። ዶክተር አባ ቴዎድሮስ አባ ክፍለ ስላሴ የአብረንታንት ገዳምን እንትን ብሏል። መናኝ ሰለሞን በላይ፣ ዲያቆን ጌትነት መሰረት፣ ሙሴ ነጋሽ፣ መምህር ብርሃኑ ማረጉ አላቃቸውም። ቤተክርስቲያኒቷ ገዳሙ ለኔ ጽፎልኛል። አሁን እንደገና ሌላ ገዳም ውስጥ አለ። ገዳማት ውስጥ ገና ከመድረሱ ዘሎ ነው የገባው። የምትመለከቱት ህንፃ አቶ አገኘው ተሻገር ጎንደር በነበረ ጊዜ የፈቀደላቸው መሬት ነው። ይሄ ለምኜ ዛሬ ለገዳሙ ዋልድባ ገቢ እንዲሆን ያደረኩት ነው። ይሄው ህንፃው ለምኜ 23 ሚሊዮን ብር ለምኜ 23 ሚሊዮን ጎንደር መሀል ያለ ነው። 5 ሳንቲም ኮሚሽን የለው። አዎ ጸበል ተልኮልኛል። አዎ ማር ተልኮልኛል። ማር ተልኮልኛል። አዎ መስቀል ለልጆቼ። አዎ በጸሎት ጊዜ የሚበራ ጧፍ በገዳሙ የሚሰራ ለአክሱም ጽዮን ብቻ ተሰርቶ የሚሄድ ጧፍ ለኔ ተልኮልኛል። እኔ አልጸልይበትም። ያው ታውቁታላችሁ፣ ደካማ ነኝ። ባለቤቴ ጸልይበታል። አያልቅ፣ ሻሙ አያልቅ። ለዚህ ኮሚሽን 5 ሳንቲም አልተቀበልኩም። የአባቴዎቼ አምላክ ይፍረድብኝ። ቢኒያም ሽታዬ እየሰማ ይሄንን እኔ አድርጌ ባህታውያኑ አባቶቼ እንዳይራቡ ነው የማደርገው። ወንድም ማለት ለሀገር ለወገን የሚጸልዩት ዋልድባዎች ሂድ መኪናዋን አምጣት። በወር 1 ሚሊዮን ብር ድረስ ገቢ ታደርጋለህ። ተመልከቷት። አዲስ ጥሬ መኪና ነው የገዛሁት። ጥሬ መኪና ለዋልድባ ይኸው ተመልከቱት። ጥሬ እንዳይራቡ ነው የሚያደርጉት። እንዳይጠሙ ነው የሚያደርጉት።
ስደበኝ፣ እንደፈለክ አድርገህ ስደበኝ። አባቶቼ እስካልሰደቡኝ፣ አባቶቼ እስካላዘኑብኝ ድረስ ያንተ ማላዘን ምን ሊመጣ ማለት ነው? ተመልከተው። ታርጋውን ቀረብ አድርጋ አሳያቸው። እዩት። ስታዩት የገዳሙ ዋልድባ ነው። ለገዳሙ አድርስልን እያላችሁ ብር ስጡ ለሹፌሩ። አረ እንትኑን ልክ ይላሉ። ታርጋውን ብቻውን ልክ ይላሉ። ብቻውን አላኩልህ ብቻውን ታርጋውን ልክ ይላል። ኢት ይላል። ይኸው 21/9/56 የገዳሙ ዋልድባ የአብረንታንት ነው። ጩኬ እኔ ቀሲስ ሳሙኤልን ወንድሞቼን ኢትዮጵያ አስቸግሬ መረጃ ቲቪ እግዚአብሔር ይስጣቸው፣ እነ ጋሽ ሰለሞን፣ ኤልያስ ክፍሌ፣ እነ መሲ እነሱን ላሰጥተዋል ይሄን ለመግዛት። እኔ እዚህ ገዳም እንዳይፈታ አባቶቼ እንዳይራቡ እላለሁ። አንተ እዚህ ቁጭ ብለህ ሰንደቅ ዓላማ ትሰድብልኛለህ። ፊደል ምንድን ነው ትልልኛለህ። አፈርሳለሁ። ሲያትል ያለውን የመሸከውን አንተ የኤርትራ መናፍቅ፣ አንተ የትግሬ መናፍቅ፣ አንተ የኦሮሞ መናፍቅ፣ በቤተክርስቲያን የተሰገሰከው ጸረ ኢትዮጵያ አፈርሳለሁ አለ። ቢኒያም ሽታዬ ሲያስጥላችሁ አያል። እሱ ይመለሳል። ንግድ ባንክ ገንዘብ እየሰበሰበ ነው፣ ይመለሳል ወደ ሀገር። ምንም ፓስተር ነው፣ ምንም አያደርጉ። ታዬ ቦጋለ ምን ሆነ? ይመለሳል። መካወር ጥሩ ነው። ስለዚህ አሁን አባ ቴዎድሮስ መተህ እኔን እንትን ለማድረግ እንዳትደርስብኝ ገና ሁለተኛው አጀንዳዬ አንተ ነህ። ሁለተኛው አጀንዳዬ የገዳማት የዳንኤል ክብረት ወኪል ቅዱሳት መጽሐፍቱን ሙልጭ አድርገው እለቅ መስሏል። አሁን ዛሬ ተሰብሰቡና ሙሾ አውርዱ ምናምን በሉ። እኔ ያየሁትን አይቼ ነው የምናገር። እኔ ከአባቶቼ ጋር ነው የምሰራው። ከአንተ ቲክቶከራም አንተ የዩቲዩብ ሰባኪ ይዘህ ከምትንጣጣው ጋር አይደለም እኔ እየሰራሁ ያለው። ይህንን በደንብ ልናገር ይገባል ማለት ነው። ወደ ቀጣዩ እንሄዳለን። ማስታወቂያ አለ። ማስታወቂያ አባቶቻችን ራበን እያሉ አሁን ደግሞ መልዕክት መጥቶብኝ ይሄ ቢኒያም ሽታዬ ጋር አይመጣም። ቢኒያምን እያጦዘችው ያለችው ፋንቱ ወልዴ ናት። ዘማሪት ፋንቱ ወልዴ ተይ፣ አሁንም እግዚአብሔር እንዳይቀጣሽ ተይ። እኔ መናፍቁ ሰደበኝ አልሰደበኝ የሚመጣብኝ ነገር የለም። አንቺ ገና ለገና እንዲህ ሆኗል ብለሽ እዛ ከጀርባ ሆነሽ እየተገተብሽ አታድኝም። ፋንቱ ወልዴ አታዋጣህም። አንተም እንዳንተ እዛ ሆናችሁ ዶላር እየላካችሁለት ልጁን ዘመድኩን ስደበው የምትሉት እኔ ይመቸኛል። ስሜ በተነሳ ቁጥር እናቴ የጦስ ዶሮ አግኝቼ ነው። ጸሎቴ እኮ እኔ አምላኬ ሆይ ተናግሮ አናጋሪ አታሳጣኝ፣ አምላኬ ሆይ እንጀራዬን አምጣልኝ፣ እንደ ቢኒያም አይነት እንደማናይ ስጠኝ እያልኩ እኮ ነው የምጸልየው። ተናግሮ የሚያናግረኝ ነው ፈልግ። ዝም ተተባለማ እኔ ምን እሰራለሁ? እና ስትሰድበኝ ውለህ ብታደር ደግሞ ጉዳይ አይደለም። አባቶቻችን መልእክት ልከውልኛል፣ እንስማቸው። መጀመሪያ ራበን ነው ያሉት፣ ስሟቸው። ደክመናል፣ እርቦናል። ራብ አሁን ተሸጡ ሲሉን ወሬ ነው የምንሰማ። እኛ እስከ ቤት ነው ያለን። አሁን ግን በምን ነው የተሸጡ? ኧረ እህሎት አለ፣ የሚበላ የለም፣ በርበሬ የለም፣ ባቄላ የለም። እንግዲህ እኛን ፊት እንሙት ይሸጡበት እንጂ ብለን ሳለ መቼም እንግዲህ እናንተ ተስፋ አድርገናል፣ እናንተ ትረዱና ብለን ራብ እያንገበገበን ነው። እንደ ዘንድሮ ያለ ችግር የለም። ዋልድባ ዳልሻ የእናቶች ገዳም አሻራዬን አሳርፌያለሁ። ዋልድባ አብረንታት ካሳየኋችሁ በጥቂቱ አሻራዬን አሳርፌያለሁ። ገዳማውያኑ ሁልጊዜ ይጸልዩልኛል። ለእኔ ለማረባው ለኃጢአተኛው ለእኔ